ይህንን ነገር ለሁሉም ሰው አድርሱ። ይህንን ነገር ደግሞ ሳታዩ እንዳታልፉ። ሰላም ጤና ይስጥልን። ውድና የተከበራችሁ የሀገሬ ልጆች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይህ ቻናል ፍቅር ሚዲያ ነው። እኔ ደግሞ በረከት ይባላለሁኝ። እንተዋወቅ። እኔ ያው የምታውቁኝ ካላችሁ ቤኪ ዩቲዩብ በሚለው እንተዋወቃለን። በዚህ ደግሞ ከናንተ ጋር ለመጫወትና ቁም ነገር እንዲሁም ደግሞ አስተማሪ የሆነ ነገሮችን እንድንማማር ዘንድ በዚህ መጥቻለሁኝ። ስለዚህ ቤኪ ዩቲዩብ በሚል አካውንት ትንሽ ችግር ስላለ ምናልባት እንዳንጠፋፋ በማለት በዚህ መጥቻለሁኝ። ያኛው ከተስተካከለ እሰየው ነው፣ ካልተስተካከለ ደግሞ በዚህ መገናኘት እንችላለን ማለት ነው። ስለዚህ ሐሳባችንን እየተጋራን የልብ ልባችንን እየተጋራን እየተነጋገረን የምናሳልፍበት ይሆናል። ስለዚህ ትቀበሉኛላችሁ ወይ እላችኋለሁኝ እና ላይክ ያረጋችሁና ሰብስክራይብ ያረጋችሁ እንድታበረታቱና ከኔ ጋር እንድትሆኑ በአክብሮት እጠይቃችኋለሁኝ። በሌላ ቪዲዮ አስተማሪ ወይም ደግሞ አዝናኝ የሆኑ ቪዲዮዎችን ደስ የሚሉ ቪዲዮዎችን ይዤላችሁ እመጣለሁ። አመሰግናለሁ። ላይክና ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ነገር ለሁሉም ሰው አድርሱ። ይህንን ነገር ደግሞ ሳታዩ እንዳታልፉ። ቁጭ አድርገ እየመጣው ነው፣ እየቀረስኩ ነው፣ ስልክ ይዤ እየመጣው ነው። እንዳይሄድ ደግሞ ጠብቂው ይዛ ቆመሽ። ስለዚህ ይህንን ነገር ማሳያችሁን ነገር ለሁሉም ሰው አሳዩ ማለት ነው። ነው አብረን እንሂድ። ይባካችሁ ይህንን ነገር ሳታዩ እንዳታልፉ። ቁጭ አድርጊ፣ ችግር የለም። ይሁት ያኔ ይሁት ይዋት እቺን ወጣጤ ይዋት እቺ እኮ ቤት ውስጥ ገብታ የሆነ ነገር ብትበጥስ የሆነ ነገር ብታበላሽ አያችሁ፣ ጠላቶቻችሁ የናንተን ክፉ የሚፈልግ የናንተን ለናንተ ክፋቱን የሚያስብ ሁሉ እንደዚህ ወጥመድ ውስጥ ይግባ። የምር ግን ምን አስባችሁ ነበር? ታው ግን እራፉ።